ሰላም ቤተሰብ እንኳን ወደ ቻናላችን በሰላም መጣችሁ። በመጀመሪያ ቪዲዮአችን ስለ ውብ አውስትራሊያ አይተናል። ዛሬ ደግሞ ጉዟችን ወደ ሌላኛው አስደናቂ ምድር እናደርጋለን። በዛሬው ቪዲዮ ወደ ደቡብ አሜሪካ በመጓዝ በደስታዋ በሳምባ ጭፈራዋ እና በእግር ኳስ ፍቅሯ ወደምትታወቅበት ወደ ብራዚል እንሄዳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለመሆኑ ስለ ብራዚል ስታስቡ በመጀመሪያ በአእምሯችሁ የሚመጣው ምንድነው? የኔይማር እግር ኳስ ወይስ ግዙፉ የአማዞን ድል? ዛሬ ምናልባት ሰምታችኋቸው የማታውቋቸው 5 አስገራሚ የብራዚል እውነታዎችን ይዤላችሁ መጥቻለሁ። እርግጠኛ ነኝ ትገረማላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንለፍ። አንደኛ፣ ዋና ከተማዋ ብራዚል። ሁለተኛ፣ ግዙፉ የአማዞን ደን። ሶስተኛ፣ በዓለም አንደኛ የቡና አምራች። አራተኛ፣ ታዋቂ የኢየሱስ ክርስቶስ ሐውልት። አምስተኛ፣ የእግር ኳስ ንግስት። እኒህን አምስቶቹን ሁሉ በዝርዝር እናያለን። ዋና ከተማ ብራዚል። ብዙ ሰዎች የብራዚል ዋና ከተማ በባህር ዳርቻዋ የምትታወቀው ሪዮ ዲ ጄኔሮ ወይም ትልቋ ከተማ ሳኦ ፓውሎስ ይመስላቸዋል። ነገር ግን ዋና ከተማዋ ከከተማዋ ከላይ ሲያዩት የኤሮፕላን ቅርጽ እንዲኖረው ተደርጎ በታቀደ መልኩ የተገነባችው ብራዚሊያ ትባላለች። ስለ ግዙፉ አማዞን ደን ስናይ ደግሞ አማዞን ሪፎረስት ስናይ ብራዚል የዓለማችን ትልቁ እና ሚስጥራዊ የዝናብ ደን የሆነችው የአማዞን መገኛ ናት። ይህ ደን የዓለማችንን 20% የኦክሲጅንን የሚያመርት በመሆኑ የምድር ሳንባ በመባል ይታወቃል። በውስጡም እስካሁን ስም ያልወጣላቸው በሚሊዮን የሚቆጠሩ የእጽዋትና የእንስሳት ዝርያዎች ይኖሩበታል ተብሏል። ሶስተኛው ደግሞ በዓለም አንደኛ ቡና አምራች ነች ወደሚለው ስንሄድ ደግሞ ጠዋት ቡና መጠጣት ለምትወዱ ሰዎች የሚገርም እውነታ፣ ብራዚል ላለፉት 150 ዓመታት ያህል በዓለም ላይ በብዛት ቡና በማምረት እና ወደ ተለያዩ ሀገራት በመላክ አንደኛዋ ሀገር ናት ይባልላት ነበር። አራተኛው ደግሞ ስንሄድ ወደ ታዋቂው የኢየሱስ ክርስቶስ ሐውልት ስንሄድ በሪዮ ዲ ጄኔሮ ከተማ ውስጥ ባለ የኮሮኮቫዶ ተራራ ጫፍ ላይ የሚገኘው ይህ ግዙፍ ሐውልት ከዓለም 7ቱ አዳዲስ ድንቆች አንዱ ተብሎ ተመርጧል። ሐውልቱ እጆቹን ዘርግቶ ሙሉ ከተማዋን ቁልቁል የሚጠብቅ ይመስላል እያሉም ሰዎቹ ያወሩላታል። አምስተኛ፣ የእግር ኳስ ንግስት ስንል ብራዚል በ5 የዓለም ዋንጫ ድሎች ዘወርልድ ካፕ የታሪክ መሪ ናት ይባልላታል። እግር ኳስ ለብራዚላውያን ስፖርት ብቻ ሳይሆን ሁለተኛ ሃይማኖታቸው እና የህይወታቸው ትልቅ መገለጫ ነው እየተባለም ይወራለታል። ምን ትላላችሁ እናንተስ? እንግዲህ ስለ ውቧና ደማቋ ብራዚል የነበረን ቆይታ ይህንን ይመስል ነበር። ከቪዲዮ ውስጥ ይበልጥ ያስገረማችሁን ነጥብ የትኛው ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከወደዳችሁ ላይክ ማድረጋችሁን እና መሰል ጠቃሚ መረጃዎችን በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስከምንገናኝ መልካም ቆይታ